ልጅ ሆኖ በድህነት ውስጥ ያደገ አንድ ልጅ አንድ ቀን ያለ ምርጥ ተጫዋች እንደሚሆን ማንም አላመነም። በፖርቱጋል ውስጥ በማዴራ ደሴት የተወለደው ይህ ልጅ ከልጅነቱ ጀምሮ ከሌሎች የተለየ ነበር። ሌሎች ልጆች ሲጫወቱና ሲዝናኑ እሱ ኳስ ብቻ ያስብ ነበር። ስሙ ክርስቲያኖ ሮናልዶ ነው፣ ዛሬ ዓለም ሁሉ የሚያውቀው ሰው። በልጅነቱ ግን ብዙ ፈተናዎችን አልፏል። ቤተሰቡ ብዙ ገንዘብ አልነበረውም። አባቱ በሥራ ችግኝ ውስጥ ነበር፣ እናቱም ለቤተሰቡ ለመርዳት ብዙ ትጥር ነበር። ነገር ግን ትንሹ ሮናልዶ አንድ ነገር ብቻ አምኖ ነበር፣ እሱ ታላቅ ተጫዋች እንደሚሆን። በሜዳ ላይ ሲጫወት ልዩ ነበር። ፍጥነቱ፣ የኳስ ችሎታውና የማሸነፍ ፍላጎቱ ሌሎችን ያስደንቅ ነበር። ነገር ግን ለሕልሙ ትልቅ ዋጋ ከፍሏል። በ11 ዓመቱ ቤተሰቡን ትቶ ወደ ሊዝበን ሄደ። ይህ ለትንሹ ልጅ ቀላል አልነበረም። ከእናቱ ርቆ ብቻውን ሆኖ አዲስ ሕይወት ጀመረ። ብዙ ሰዎች እንዲተው ነገሩት፣ አንዳንዶች አይሆንም አሉት። ነገር ግን ሮናልዶ አንድ ትልቅ ምስጢር ነበረው። ሕልም ብቻ አልነበረውም፣ ለሕልሙ ለመሥራት የሚችል የማይቆም ፍላጎት ነበረው። ሮናልዶ በሊዝበን የእግር ኳስ አካዳሚ ሲገባ ሁሉም ነገር አልተለወጠም። አሁንም ከብዙ ችግሮች ጋር መታገል ነበረበት። ከቤተሰቡ ርቆ መኖር፣ የሌሎች ልጆች ሳቅ እና በአዲስ ቦታ ራሱን ማሳየት ለአንድ ትንሽ ልጅ ከባድ ነበር። ነገር ግን ሮናልዶ ከሌሎች የሚለየው አንድ ነገር ነበር። ሌሎች ልምምድ ሲያበቁ እሱ ይቀጥል ነበር። ሌሎች ወደ ቤት ሲሄዱ እሱ የኳስ ንክኪውን ያሻሽል ነበር። በዚያን ጊዜ ሰዎች የሚያዩት ተሰጥኦ ብቻ ነበር፣ ግን ከጀርባው ያለውን የማይታይ ሥራ ማንም አያውቅም ነበር። ቀን አንድ ታላቅ ለውጥ መጣ። ሮናልዶ ከስፖርቲንግ ሊዝቦን ቡድን ጋር ሲጫወት አንድ ጨዋታ የእግር ኳስ ዓለምን አስደነቀ። ፍጥነቱ፣ የኳስ ቁጥጥሩ እና የማይፈራ ጨዋታው አንድ ታላቅ ሰው እንዲያስተውለው አደረገ። ያ ሰው ሰር አሌክስ ፈርጉሰን ነበር። በዚያ ቀን አንድ የ18 ዓመት ልጅ ወደ እንግሊዝ ሄዶ የእግር ኳስ ታሪክ ለመቀየር ጀመረ። ነገር ግን ማንቸስተር ዩናይትድ መጀመሪያ ላይ ቀላል አልነበረም። በእንግሊዝ ፕሪሚየር ሊግ አንድ ትንሽ ልጅ በሺዎች ሰዎች ፊት መጫወት ነበረበት። አንዳንድ ደጋፊዎች ብዙ ይዞ መጥቷል ግን ገና ነው አሉ። ነገር ግን ሮናልዶ ሁልጊዜ የሚያደርገውን አደረገ። ሰዎችን በንግግር አልመለሰም። በሜዳ ላይ መልስ ሰጠ። ግቦች፣ ድሎችና ታላላቅ ጨዋታዎች ጀመሩ። ግን ይህ ገና መጀመሪያ ብቻ ነበር፣ ምክንያቱም ቀጣዩ ምዕራፍ ሮናልዶን ከአንድ ተስፋ ያለው ወጣት ወደ ዓለም ታላቁ ተጫዋች የሚያደርገው ነበር። በ2003 ክረምት የመጣው ያ ቀን የክርስቲያኖ ሮናልዶን ሕይወት ሙሉ በሙሉ ለወጠው። ማንቸስተር ዩናይትድ የለበሰው ቁጥር 7 ማሊያ ቀድሞ የታላላቅ ተጫዋቾች ነበር። ነገር ግን አንድ ወጣት ልጅ ይህን ቁጥር ወስዶ አዲስ ታሪክ ሊጽፍ ጀመረ። መጀመሪያ ላይ ሰዎች የሚያዩት ነገር ነበር፣ ብዙ ድሪብል፣ ብዙ ችሎታ፣ ነገር ግን በሜዳ ላይ የመጨረሻ ውጤት አልነበረም። ሮናልዶ ግን ራሱን መቀየር ጀመረ። እሱ የተለመደ ተሰጥኦ ያለው ተጫዋች መሆን አልፈለገም። ታሪክ የሚቀይር ሰው መሆን ፈለገ። ሰዓታት በጂም አሳለፈ። የፍጥነቱን፣ የኃይሉንና የግብ ማስቆጠር ችሎታውን አሻሻለ። ከጥቂት ዓመታት በኋላ ያ የተተቸው ወጣት ተጫዋች ወደ አደገኛው የዓለም ኮከብ ተቀየረ። በ2008 ከማንቸስተር ዩናይትድ ጋር የቻምፒዮንስ ሊግ ዋንጫን አሸነፈ። በዚያው ዓመትም የመጀመሪያውን ባሎን ዶር አሸነፈ። ነገር ግን የሮናልዶ ሕልም እዚያ አልቆመም። በ2009 ዓለምን ያስደነቀ ዝውውር ተፈጠረ። ሪያል ማድሪድ ሮናልዶን በታላቅ ዋጋ አስፈረመው። ከዚያ በኋላ የማይረሳ ዘመን ጀመረ። በቤርናቤው ስታዲየም የሚጮኹ ሚሊዮኖች ደጋፊዎች፣ በየጨዋታው የሚጠብቁት ግብ እና አንድ ተጫዋች የማይቻል የሚመስለውን እያደረገ ነበር። ነገር ግን በዚያ ዘመን ሌላ ታላቅ ተጫዋች ነበር፣ ሊዮኔል ሜሲ። እነዚህ ሁለት ሰዎች የእግር ኳስን ታሪክ ቀየሩ፣ አንዱ በተሰጥኦ፣ አንዱ በማይቆም ጥረት። ለዓመታት ዓለም አንድ ጥያቄ ጠየቀ፣ ማን ይበልጣል? ነገር ግን እውነቱ አንድ ነው፣ ሁለቱም የእግር ኳስን ወደ አዲስ ደረጃ አደረሱት። ሮናልዶ ግን የሚያስታውሰው ነገር አንድ ነው፣ ከድህነት የመጣ ልጅ በሕልሙና በትጋቱ ያለማፈ ታሪክ ሆነ። የእሱ ታሪክ የሚያስተምረን ነገር አለ። ተሰጥኦ ሊጀምር ይችላል፣ ነገር ግን ስኬትን የሚያመጣው በየቀኑ የምትሠራው ሥራ ነው። ክርስቲያኖ ሮናልዶ ከትንሽ ደሴት የተነሳ ልጅ የዓለም አንዱ ታላቅ ስም ሆነ እና የእሱ ጉዞ በታሪክ ውስጥ ለዘላለም ይኖራል። የክርስቲያኖ ሮናልዶ ታሪክ ካነሳሳችሁ ይህን ቪዲዮ ለሌሎች ያጋሩ። እንደዚህ ያሉ አስደናቂ የታላላቅ ሰዎች ታሪኮችን ለማየት ቻናሉን ይከተሉ እና አስተያየት ላይ ይጻፉ። በእርስዎ አስተያየት ከሮናልዶና ሜሲ መካከል ማን የበለጠ ታላቅ ነው? ቀጣዩ ታሪክ ማን እንዲሆን ትፈልጋላችሁ?